በኢየሱስ ክርስቶስ ማመን የእግዚአብሔር ሥራ ነው አለ። እንደዛ አይሰማኝም። ተሰምቶ እኮ አይደለም የምታረገው አለ ካረለ አለቀ። ኢየሱስ ጌታ። እኔ አሁን አንዳንድ ሰዎች ማለት ነው በእውነት ነው የምላችሁ አይሰማኝም ይላሉ። ልክ ናቸው እኮ አይሰማም። የእውነቴን ነው እኮ የምላችሁ። አሁን ሰው መሆናችሁ ይሰማችኋል? እስቲ የሚሰማው ሰው እኔ ሰው መሆኔ ይሰማኛል የሚል አለ? የለም። እኔ ዛሬ ሰው የሆንኩ ይመስለኛል የምትለው ነገር ሰው መሆንን ታውቃለህ እንጂ አይሰማህም። አየህ፣ እግዚአብሔር ጋር ስንመጣ ስለማናየው ብዙ ነገር እናየው ነገር ስለሌለ በስሜት ለመነዳት ነው የምንሞክረው። ለምን? የሆነ የሚነካ የሚዳሰስ የሚሰማ ነገር እንፈልጋለን። ግን ሞኙ ነን። ራሱ እግዚአብሔር ምድርን ሲመሰረታት የመሰረታት በቃል ስለሆነ በቃል አይደል ይፈጠራት። በቃል ስለሆነ የተመሰረተችው ምድር በስሜት መኖር አይቻልም። ምድር ላይ ኢትስ ኢምፖሲብል አይቻልም። በእውቀት ነው የምትኖር። ለምን ካልከኝ ጥሩ ነው። አንዳንዴ መንገድ ዳር ስትሄድ የሆነ የሚያምር ፍሬ ታያለህ፣ ብላ የሚል ስሜት ይሰማሃል። እና አንዳንዴ አንስተህ ስትበላ ልትሞት ትችላለህ። ለምን? የሚገል ፍሬ ስላለ። ሰው ምግብ ሲበላ በስሜት አይደለም የሚበላው፣ ስላማራ አይደለም። ይበላል ወይ ብለህ ነው የምትበላው። ለምን? በእውቀት ነው የምትኖረው፣ በስሜት አይደለም። ራሱ ተፈጥሮ ራሱ ታውቃላችሁ ስሜት እንድንኖር ያደረገን። ለዚህ ነው የምድርን ቀመር ሲፈልጉ ነው የሚኖሩት ጠቢባን ሰዎች ምን ላይ እንደተመሰረተች ዝም ብለው ሲያጠኑ ይኖራሉ። ለምን? ዳይኖ አይሮፕላን ሲበር ስታዩ በስሜት አይደለም ይበረረው፣ እንዴት ነው ማብረር የምችለው ብሎ የጠየቀ ሰው ነው የሰራው። እግዚአብሔር እኮ ለኖ እቺ ምድር አያት አለ። አራት ነገር አይቀርም አለ። ሙቀት አለ፣ ብርድ አለ፣ ብርሃን አለ፣ ጨለማ አለ፣ መዝራት አለ፣ ማጨድ አለ፣ ቀንና ሌሊት የሚባል ነገር አለ። እነዚህ ነገሮች በፍጹም አያቆሙም። ይሄንን አውቀ አብረ መሄድ ነው። መዝራትና ማጨድ ካልገባ ለምሳሌ አሁን ሰፊ መሬት ያለው ገበሬ ጧት ላይ ሲወጣ ይሄ መሬት በስንዴ ቢሞላ ብሎ ቢሰማው ስንዴ ሞላዋል? አይሞላውም። ብራዘር በተሰማኝ አይደለም ዘር የሚዘራው በቀመር ነው። ይዘራል። ይዘራውን አርሶ በትክክል ዝናብ በሚዘንብበት ነው እንጂ ስለተሰማው አይ ክርስትና ላይ ስንመጣ ሞኝ የምንሆነው ነገር በስሜት እንፈልጋለን፣ እንዲሰማን እንፈልጋለን። ስለዚህ እግዚአብሔር ሲሰጠኝ ይሰጠኝ ምክንያት አለ። ያንን ምክንያት ተረድቼ ለእግዚአብሔር ምላሽ የምሰጠው ባወቅኩት ነገር ላይ ነው። እግዚአብሔር ለምን ልጁን ሰጠ? እንድንቀበለው። ለምን አባ ብሎ የሚጮን የልጁን መንፈስ ሰጠ? አባ ብለን እንድንጠራው። ይሄ ከሆነ አለ ከእንግዲህ ወዲህ ምንድነህ? ልጅ ነህ እንጂ ባሪያ አይደለም። አሁን ባሪያነትና ልጅነት ምን እንደሆነ ላሳያችሁ። ባሪያ አሁን የባርነት አስተሳሰብ ያለውና የልጅነት አስተሳሰብ ያለው ሰው ልዩነቱ፣ ወይም ባርነት የሚሰማውና ልጅነት የሚሰማው ሰው ልዩነቱ ለሚሾው በጣም ቬሪ ሲሪየስ ነገር ነው የምነግራችሁ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም አለና ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። የእግዚአብሔር የሆነውን ሁሉ ትወርሳለህ ይላል። እግዚአብሔር ይወረሳል እንዴ? ምን ማለት እንደሆነ አንድ ቀን ይገባቸዋል። የእግዚአብሔር ወራሽ ነህ። ምን ከሆንክ? ልጅ ከሆንክ። ታዲያ የእግዚአብሔር ወራሽነት ምንድነው? የጠፋው ልጅ ምሳሌ ኢየሱስ ክርስቶስ ሲነግረን እኛ የጠፋው ልጅ ላይ ብቻ ነው የምናተኩረው። ያልጠፋውም ልጅ አለ። የጠፋው ልጅ የአባቱን ንብረት ይዞ ከሄደ በኋላ ገንዘቦቹን አመንዝሮች ጋር ጨርሶ በጣም ተርቦ ከሪያ ጋር ሊበላ ተመኝቶ ወደ ልቡ ሲመለስ አንድ ነገር አስታወሰ። እንዲህ አለ፣ አባቴ ቤት አለ። አይገርምም? ንብረቱን ካፍሎ ጨርሶ በቃ እኔ እናንተ አንጨርሰናል ብሎ የሄደ ሰውዬ አባቴ ቤት አለ እንጀራ የሚተርፋቸው ባሪያዎች አለ። ክብር ለእግዚአብሔር ይሁን። አሁን this is the secret ምን ማለት እንደሆነ አሳያችሁ። አንዳንድ ሰው የእግዚአብሔር ልጅነት መጥገብ ይመስለዋል። ባሪያ ምን ይላል? እንጀራ ይተርፋል አለ። አባቴ ቤት እንጀራ የሚተርፋቸው ባሪያዎች ስንት ናቸው አለ። ባሪያ እኔ እንደ ባሪያ እኮ ብሆን አለ አሁን ካለውበት ሁኔታ ከበቂ በላይ ነው። መለሳለሁ እለምነውና እንደምኑ ያደርገኛል? እንደ ባሪያው። ስለዚህ እንደ ባሪያው ካደረገ እንደ ባሪያ እየኖረ ምን ይተርፈዋል? እንጀራ ይተርፋል፣ ይበላል፣ ይጠግባል። ግን ምንድነው? ባሪያ ነው። ምን ማለት ነው? አባትየው ያው በጣም ያው አባትነት የእግዚአብሔር አባትነት የተገለጠበት አባት የሆነ ምሳሌ ነውና በደጅ ቆሞ ይጠብቀው ነበር። በጣም ብዙ ጊዜ እኮ ነው ማለት ኤቭሪዴይ ነው ማለት ነው ወጥቶ የሚጠብቀው። ደጅ ላይ ቆሞ ይጠብቀው ነበርና ከሩቅ አየው ይላል። ምኑ ሲመጣ ጥሎት እኮ ተካፍሎ እኮ ሄዷል። ይሄ ልጅ እኮ መባል አልነበረበትም። ግን ልጅነት መቀመጥ አይደለም። ልጅነት ከአባት ጋር መሆን አይደለም። ልጅነት የምትካፈለው ነገር ነው። ኢየሱስ ያድናል። በክርስቶስ ኢየሱስ የተካፈልነው ልጅነት ከኛ አይደለም። እኛ አይደለም ይሰራ ነው። ምንም ስላደረግን አይደለም። እኔ ጥሩ ባደርግ ልጅ ነኝ፣ ጥሩ ባላደርግስ ልጅ ነኝ። ልዩነቱ ምንድነው? ጥሩ የሚያደርግ ልጅና ጥሩ የማያደርግ ልጅ። ስለዚህ አባትየው ሁለት ልጅ አለው። አንደኛው ቤት ውስጥ ታማኝ የሆነ ልጅ ነው። ሁለተኛው ደግሞ ምን ያለ ልጅ ነው? ጥሎ የሄደ ልጁ ነው። ስለዚህ ጥሎ የሄደው ልጁም አለ፣ ቤት ውስጥ የተቀመጠውም ልጁም አለ። ልዩነቱ ምንድነው? በልጅነት ላይ ልጅ ነው፣ ግን ጥሎ ምን ብሏል? ሄዷል። ስለዚህ ምን አለ? ተራበ። ሲመጣ ከሩቅ አየው፣ ሮጦ ሄዶ ምን አለው ይላል? አቀፈውና ሳመው። አይሳ ምን ብሎ ነበር የመጣው? እንደ ባሪያ ካደረገኝ ይበቃኛል ለምነዋለሁ ብሎ ነው የመጣው። አባትየው እንዲያወራ እድል አልሰጠውም። ለምን? ምኑ ስለሆነ ልጁ። ምክንያቱም ልጅነት ታማኝነት አይደለም። ልጅነት ምን አይደለም? ታማኝነት። ታማኝ መሆን አይደለም ልጅ መሆን ማለት። ልጅ መሆን ማለት ጥሩ መሆን ማለት አይደለም። እና እንደፈለኩ ባረግ ልጅ ነኝ። አሁን እንደፈለኩ ብታረግ ልጅ ነህ። ግን እንደፈለክ ማረግ ማለት እዛ ሪያ ጋር ለመብላት መመኘት ማለት እንደሆነም ከግምት ውስጥ ማስገባት ያስፈልጋል። ልጅነት ጋር ሲመጣ የምታደርገው ነገር ቫልዩ የለውም። ተው
ተወልደሃል፣ አለቀ በቃ ልጅ ነህ። ከተመለስክ ግን ሮጦ ሄዶ ምን አለው ይላል? አከፈው ይላል፣ ሳማው ይላል፣ ልብሱን አወለቀለት፣ ቀለበት አደረገለት። ቀለበት ኪዳን አይደል? አዲስ ልብስ አለበሰው፣ አጠበው። ከዛ ምን አደረገ? ድግስ ደገሰ ይላል። በሬ ያረደለት፣ ሰዎችን ጠራ። ልጄ ጠፍቶ ነበር ተገኘ፣ እልል በሉ ደስ ይበላችኋል። ቤት የነበረው ልጅዬ ተናደደ ይላል። ከዛ ሊገባ አልወደደም፣ ወደ ድግሱ አልገባም አለ። ከዛ አባትየው ይሄ ነገር ግራ ገባው። ስሙ እኔ እንደ ባሪያ ሳገለግል ምንድነው ግን ልጅ ነው ግን እንዴት እየኖረን ያለ እንደ ባሪያ ሳገለግል አንድ ቀን እንዲሸካ አርገ ድግስ አትደግስልኝም? እሱ ግን ገንዘቦችን ከአመንዝሮች ጋር የጨረሰ ልጅ ግን ሲመጣ ድግስ ደገስክለት። እንዴት ብዬ ነው የምገባው? አልችልም አለ። አየ ልጅነት ስሜት አይደለም ያልኩ ያለው ዞራ ምን ነው ልጅ ለምን እንደ ባሪያ የምትሰራው? የኔ እኮ የሆነው ሁሉ ያንተ እኮ this ልጅነት። ኢየሱስ ያድናል። በትክክለኛው እኮ የተደረገለት የመጣው ሰውዬ ነው የታረደለት፣ ለሱ ነው የታረደለት። ይሄኛው ግን ውስጥ ያለው ሰውዬ የታረደለት በግ ራሱ የሱ በግ ነው። ግን አርደልኝ አጣቀም ምን አለው? ልጅ ነህ እኮ እንጂ ባሪያ። ኢየሱስ ያድናል። ልጅ ነህ እንጂ ባሪያ አይደለም። ሪሊ የኔ የሆነው ሁሉ ያንተ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።